የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናት ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናት እንደዚህ ነው ቤቶችን ብዙ አላውቅም ዝም ብለን ሰው ጠይቃለን መንገድ ላይ ምናምን ሰው ጠይቃለን ችግር የለውም ችግር የለውም አንቺ ደግሞ ምንድነው ማን አለ እዚህ ችግር የለውም ማን አለ እዚህ ምንድነው ለምን እንደምታስቸግራት ምን አገባ ምን አገባ ማረን ያስቸግረሽ መስሎኝ ነው መግደርደር አይቻልም እንዴ እንዴ ነው እንደምትደረደሪ ነዳ በቃ አንተ ዝም ብለህ ምንድነው የምትለው እጄን አውጣልኝ ኧረ አንቺ ችግር የለውም ምን ሆነሽ ነው እንዴ ችግር አንተ ምንድን ልታሳድረው ነው እንዴ እጄን እንደ አንተ ምን አገባ እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ እጄን አምጣ ዞር ብለና በእናትህ ምን ነው ታዩ ምን እንደምታየው ጉዴ ዘመኑ ከፍቷል መጣ ምን ልታዘዝ የሳር ጁስ አለሽ እንዴ አባ የሳር ጁስ አረ እንደዚህ ነገር የለም አሳ ተደብድቦስ ምን ነው እንደዚህ ይኸውልሽ ጀላስ የነሱን ታያቸው ከጂምን የመጣ ነውና ማለት ነው ለጂሚውን ባይሆን አለ በእንት ያንበሳ ስጋ የፈረስ ቅልጥም ይሻላል የፈረስ ቅልጥም ወደኛ ማለት አንተ ትንሽ አንድ ሁለት ደቂቃ ቆይታ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት እሷ ምን ማሳጅ ምን ነው እንዴ ሴት አስተናጋጅ ምን አይ የለመር ነው ሴት ነው ያው ምግቡን ኮነ ነው ያለው ምግቡን ኮነ ቆይ ልጁ ይምጣሽ ሰርፕራይዝ ልናደርገው ነው ማን ነው ልጁ ልደቱ ነው ከዚህ በላይ ምንድን ደርዘሞላችሁ ልደቱ ነው ለዛ ነው ሰርፕራይዝ ልናደርገው ነው ልጅ ለማ ከዚህ በላይ ሰው በቃ እሺ ተለመደው በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን አይውልህ የደስቶች ሁሉ ደስታ ማለት የምትወዳትን ልጅ ስታገባ እኮ ድርብ ባል እኮ ጋር 6 ዓመት ኧረ እባክህ ይሄ የሚጣፍጥ ፍቅር ዛሬ ልገባን በቃ ዛሬ ቀን ነው ባል ነው ግን አልፈደናል ታውቃለህ ይሄ ሙሽራ ባሉ ነው ተጨነቅ እሺ አሁን ቆፍጠን በል አናስገባም ሰርገኛ እያሉ ነው በቃ ና እመነው እንዴኛ እደጅተኛ እንዴ አጥቶ እንጂ ምንድነው እንዴ ሙሽራው እኮ ነው ልመለስ አንተ ጥሎሽ አላመጣም እንዴ ኮፈን ውስጥ አንዴ ምን ኮፈን ከቤት ድረስ በጠረረጸይ በእግር እኮ ነው የመጣው አይ በቃ ተስማሙ አካውንት ንገረኝ በዳሽን ሱፐር አፕ ገንዘብ ልከልሃለሁኝ ገዝተህ ትመጣለህ ግን ከመግዛት በፊት የበጎቹን ፎቶ እዛ ዳሽን ሱፐር አፕ ላይ ትልክልኛለህ ቻት እያደረግን ሰማኛ በኪዋር ኮድ ነው አንተ የምትከፍለው እሺ በጀታችንን ዘበጅተን በጓን ግዙት ይግባ እስቲ ቁጭ አንተ ከናበል አንተ ትስጥቁሪ ማን ቆርጠን መልስ እኔ የምልህ አጎቴ ሽመልስ ገባ እንዴ አጎቴ ሽመልስ ስላል አይደለ ምን ነው ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ ምንድነው እንደዚህ የት ነበር ካንተ ተልኬ ነበር ማን የላከ የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደሞ ድጋሚ ይሄን የኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር አትከራከረ እና በኔ ልብስ ነው የምፈታው ወይ አትከራከረኝ ኤላ እንዴ ለወጣ ስለሆነ ደሞዝ ትወስዳለህ ሽሜ ቦስ ሰላም ነው አለን ምን እያደረገ ነው ዛፍ እየፈታ ነው አረ ሽሜ አረ እንደዚህ ና ደሞዝን ውሰድ ቀልዱን ትተህ እንዴ ምን እያደረገ አንተ ልጅ ጎበዝ ልጅ ነው ደሞዝ ይጨመርለታል ይሄ ደሞ ይሄ ስራ ፍቅሩ ሽሜ ወለ ቆይ 2 ሳምንት አይተነው ነው ምን ጨምረው እንደዚህ አይነት ነገር እኮ የለም 2 ሳምንት ነው እሺ አንዴ ደሞዝ ትወስዳለህ አንዴ ለወጣ ስለሆነ ይኸውልህ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው ችግር የለውም እኔ ለልጅቷ ሰጥቻ አውጣለሁ እኔ ስለማልመጣ ሰኞም ሽሜ ወለ እኔ ያለው እሺ አይ አው ዛሬ ቦስ ችግር አለ ሰኞ አሁን እየሰራ አይደለም አይ ሳምንታው እየሰራ አይደለም ነው ጨረስኩ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ እሺ ስጠኛ ምንድነው የምትፈ አንድ ቀን ቢሮ ገብተህ ያሞንድ አንተ አንድ ቀን ይኸውልህ አንድ ቀን ታገሰና ሰኞ ውሰድ አላየሁሽም ፍቅሬ አላ ሰላም ነው እንዴት ነህ ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ ባለቤቷ ነኝ ቀይ ልጅ ገብታለች ወይ አሁን እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው ምንም ማድረግ አልችልም ወንድሜ አይደለ አዎ እሺ አሁን ነው ኮንድ ጋር የገባችው በግተራ ጉርጓዱን ታውቃለህ ሁሌ እዛ ውስጥ ነው የሚገቡት የመጀመሪያቸው ነው ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ ማታ ሲዘጋ 12 ሰዓት ይወጣሉ እኔ አላቅም እንደሚያርጉ
ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አያገባኝም። ይኸው ሽርጤን አውጣው። በዚሁ ነው የምወጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪን። ሂዱ ነው ሶስተኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ የኔ ኩራል ወይ ሰተት ብለህ እንደገባው ሰተት ብለህ ትወጣለህ። የግቢ ሰው ዕቃ ይዘህ ስትወጣ ካየ ኤልያስ ዕቃ መሸጥ ጀመረ። አያገባው ይንገበገባል። ምን አያገባው? የራሴ ዕቃ እኮ ነው። አያገባቻል። ማንም አያገባቸው። የምችለው ዕቃ ነው። እቺን ነው እኮ እቺን ነው የምታውቀው። ሽጉጥ ይወጣልና እና ትወዷለህ። ደግሞ በጣም ነው የምፈልገው። ደግሞ ዕቃ እየፈለኩ ትንሽ ዕቃ ይሄው ምንድን ነው? ይሄ ነው የኔ ነው። ከዚህ ነው እንዴ አንተ? እንዴት የራሴ እኮ ነው። ቤተሰቦቼ እኮ ናቸው ያወረሱኝ። ጉልት ነበር የምሰራበት። ቲማቲም፣ ሽንኩርት ደርድሬ ስከሰር ተውኩት። እንዴ ለምንድን ነው መሸጥ የፈለከው? ቆይ አንተ ዕቃውን የካቲት 15 ማለት ነው በሚሊኒየም አዳራሽ ቫርዳ ሲያዘጋጀው ታሪካዊ ኮንሰርት አለ። እሱ ላይ አብርሃም ገብረመድህን የሚገኝበት ኬታቡክ እንዴ እሱ እኮ ሚስጥር ነበር እኮ አልተወራም ነበር እኮ ኬታቡክ ከተ እነ ልጅ ሚካኤል እነ ሸዊት ቆርጨጭ ጎሳዬ አንዱ ዓለም ማይገኝበት ሰው የለም ነው የምልህ። ስፖንሰር አደርጋለሁ እኔ ታስገባኛለህ? በራስህ አስገባለሁ። አትሽቶ ቢዝነስን ልቀጥል። ቢዝነስን ቀጥልበት። በዚህ በጣም አመሰግናለሁ። እሺ በእያንዳንዱ በቃ እንሂድ። ትኬቶቹ በቴሌ ብር ይገኛሉ። አሁን እንቁረጥ። እሺ ኤልያስ፣ ሁለተኛ ሚስት ይቅርብ። ተው በእናትህ ተው። አገባለሁ። አንተ በሁለተኛ ሚስት ዙሪያ እንዳትከራከረኝ። የጎደለኝ ነኝ ታውቃለህ። አንተ ይኸውልህ ግን አሁን አናስገባም ሰርገኛ ሌላ ታሪክ ገብቷል። እሱም አስቸጋሪ ናቸው እኮ። የመጀመሪያ ሚስቴን አሮጊቷን ሳገባት ራሱ ቀጥቅጠው ሊገሉኝ ነበር ቤተሰቦች። ባለፈው የሙሽራይን ጠፋ እዚሁ ሰፈር አናስገባም ሰርገኛ። ወንድም ኧረ ቆይ ወንድም ነው ምን ናችሁ ነው? አንቺ ሄዳ ማይኮ ምንድነው ሚዲያው ላይ የሚወራበት ነገር? ሚዲያ ላይ ምን አወሩ ደግሞ? የለም ሙሙ ተለቀቀ የተባለ ነው። የለም ሙሙ ተለቀቀ። የለም ሙሙ ማን ይላ? ያንተ ነው ፎቶ ሁሉ አለ እያልኩ አይደል? የኔ እንዴ ወይኔ ኤልያስ የምሬን ነው። ያላየሁትን እኮ እንትን አለ ፎቶ አጠገቡ አለ። እንደዛ ተቹ አቀናበረችው ማለት ነው። ማ ወይኔ